ጤና ይስጥልኝ እንደምሰነበታችሁ። ይህ በአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት በየሳምንቱ እየተዘጋጀላችሁ ወደ እናንተ የሚቀርበው ሳምንታዊ የዜና ፕሮግራማችን ነው። በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ጽዱና ውብ መሳለሚያን ለመፍጠር የተቀናጀ ብሎክ ስታንዳርድ ማስጠበቅ ተግባርን አስመልክቶ የተደራጀ የጽዳት ማህበራት በተገኙበት የጽዳት ዘመቻ ተካሄደ። በማህበራዊ ሚዲያ አጠቃቀምና በሚኒ ሚዲያ ጽንሰ ሀሳብ ዙሪያ ለሚዲያ ሰራዊቶችና ለተማሪዎች የሚኒ ሚዲያ አማተሮች በወረዳ 4 ኮሚኒኬሽን ጽሕፈት ቤት የግንዛቤ ማስጨበጫ ስልጠና ተሰጠ። የአዲስ ከተማ ወረዳ 4 አስተዳደር ከብሎክ ካውንስል ኮሚቴዎች ጋር ውይይት ማካሄዱ ተገለጸ። የወረዳ 4 አስተዳደር የካቢኔ አባላት በመልካም አስተዳደር ጥያቄዎች ዙሪያ እንዲሁም የአገልግሎት አሰጣጥና ምቹ ሁኔታን ከመፍጠር አኳያ ተወያይቶ ውሳኔዎችን አሳልፏል። በወረዳ 4 አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ከወረዳው ለተውጣጡ የሴቶች ልማት ህብረት አመራሮችና አባላት በሴት ልማት ህብረት አሰራርና መመሪያ አደረጃጀት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። የዋና ስራ አስፈጻሚ ጽሕፈት ቤት በ2017 የዕቅድ አፈጻጸምና የ2018 በጀት ዓመት መሪ ዕቅድ ላይ ከባለድርሻ አካላት ጋር ውይይት አካሄደ። የወረዳ 4 ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ከአገልግሎት አሰጣጥ አንጻር እንዲሁም የባለ ጉዳይን አስመልክቶ በተደረገ ክትትልና ድጋፍ ዙሪያ ከቡድን መሪዎች ጋር የወረዳ ዋና ስራ አስፈጻሚ በተገኙበት ውይይት አካሄደ። የአገልግሎት አሰጣጥን ለማሻሻልና ቀልጣፋ ለማድረግ እየተደረገ ያለውን የባለ ጉዳይ ቀናት አገልግሎት አሰጣጥ በማስመልከት ምልከታ ተካሄደ። የአዲስ ከተማ ክፍለ ከተማ ወረዳ 4 ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በህዝብ ግንኙነትና ሚዲያ ዘርፍ አዘጋጅነት የብሔራዊነት ገዢ ትርክት ለሀገራዊ ማንሰራራት በሚል መሪ ሀሳብ የወረዳ 4 አስተባባሪ ኮሚቴ ከማህበረሰቡ አንቂዎችና ከየማህበራዊ መሰረቱ ከተውጣጡ አካላት ጋር የፊት ለፊት ውይይት አካሄደ። የወረዳ 4 የሲቪል ምዝገባና ነዋሪዎች አገልግሎት ጽሕፈት ቤት ከተቋሚ ሪፎርም እርምታ ወደ ላቀ የአገልግሎት ከፍታ በሚል መሪ ሀሳብ ከነዋሪዎች ጋር የውይይት መድረክ አካሄደ። የወረዳ ኮሚኒኬሽን ጽሕፈት ቤት ከወረዳው ሲቪልና ምዝገባ ነዋሪዎች አገልግሎት ጽሕፈት ቤት ጋር በጋራ በመሆን አገልግሎት አሰጣጥን አስመልክቶ የወረዳው ነዋሪዎች በተገኙበት የንጥያቄ መድረክ አካሂደዋል።